የጤና አገልግሎት አሰጣጥ ስርዓቱን በማዘመን የዜጎችን ጤና ለመጠበቅ ክልላዊ የህብረተሰብ ጤና ላቦራቶሪ ጠቀሜታው የጎላ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት በወራቤ ከተማ ያስገነባው ላቦራቶሪ በማዕከላዊ ኢትዮጵያ ክልላዊ መንግስት ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና ትምህርት ቢሮ ኃላፊ የተከበሩ አቶ አንተነህ ፍቃዱና በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ሳሮ አብድላ በይፋ ተመርቆ ለአገልግሎት ክፍት ሆኗል። ምክትል ርዕሰ መስተዳድር አቶ አንተነህ ፍቃዱ የህብረተሰብ ጤና ኢንስቲትዩት ላቦራቶሪ መርቀው ስራ ባስጀመሩበት ወቅት ባደረጉት ንግግር የክልሉ መንግስት የህብረተሰቡን ጤና ለመጠበቅም ሆነ ዘመናዊ የህክምና አገልግሎት ተጠቃሚነትን ለማረጋገጥ የላቦራቶሪው አገልግሎት መስጠት መጀመሩ ጠቀሜታው የጎላ መሆኑን አስረድተዋል። የህብረተሰብ ጤና ላቦራቶሪ ለህብረተሰቡ ጤና እጅግ ላቅ ያለ ጠቀሜታ ያለው ነው። በጣም ተላላፊ በሽታዎች ይከሰታሉ። እነዛን ተላላፊ በሽታዎች በመመርመር መለየት ይፈልጋል። እንዲሁም ደግሞ በተለይ አንቲባዮቲክ መድኃኒቶች ሬዚስተንስ ይገጥማል እና እነኚህ ሬዚስተንሶች መለየት ያስፈልጋል እና በርካታ የምርመራ አገልግሎት ይሰጣል። ለምሳሌ ባለፈው ኮቪድ ምርመራ ይካሄድ የነበረው እንዲህ አይነት ላቦራቶሪ ፋሲሊቲ ውስጥ ነው እና በአጠቃላይ በዘመናዊው የህክምና አገልግሎት ላቦራቶሪዎች የተደራጁ ላቦራቶሪ እጅግ በጣም አስፈላጊ ናቸውና ይህንን አገልግሎት ማዕከላዊ ኢትዮጵያ ክልል አጥቶ ነው የቆየውና በዚህም ምክንያት ማዕከላዊ ኢትዮጵያ ክልል የመጀመሪያው ያደረገው ላቦራቶሪው የራሱ የሆነ ፋሲሊቲ ግንባታ እንኳን ባይኖረው እንዲህ አይነት ለተወሰነ ጊዜ ልንገለገልበት በጊዜያዊነትም ልንገለገልበት የሚያስችል ህንፃ ያስፈልገናል በሚል ከወራቤ ስፔሻላይዝድ ሆስፒታል ጋር በመነጋገር አንድ ብሎክ ወራቤ ስፔሻላይዝድ ሆስፒታል እንዲሰጠን ለማድረግ ተችሏል። ከዛ ባሻገር ደግሞ ብሎኩ ለዚህ ላቦራቶሪ አገልግሎት ለመስጠት የሚያስችል አይደለም እና ይሄንን ሪኖቬት ማድረግ ያስፈልግ ነበረ። ይሄ ሪኖቬት እንዲደረግ አስፈላጊውን በጀት የክልላችን መንግስት መድቧል። በዛው መሰረት ይሄ ከወራቤ ስፔሻላይዝድ ሆስፒታል ያገኘነው ብሎክ ሪኖቬት ተደርጎ ለላቦራቶሪ አገልግሎት መስጠት በሚችልበት መንገድ ማድረግ ተችሏል። ላቦራቶሪው በአሁኑ ወቅት በተወሰኑ የምርመራ አይነቶች ላይ አገልግሎት እንደሚሰጥና በቀጣይ በሚፈለጉና ቅድሚያ በሚሰጣቸው የምርመራ አይነቶች ተገቢውን አገልግሎት እንዲሰጥ የህክምና ቁሳቁስን ማሟላት፣ ዲጂታላይዝድ ማድረግና የራሱ የሆነ የአገልግሎት መስጫ ህንፃ እንዲኖረው ለማድረግ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት ይሰራል ያሉት ምክትል ርዕሰ መስተዳድር አቶ አንተነህ ፍቃዱ ላቦራቶሪው ስለሚሰጣቸው አገልግሎቶች ለህብረተሰቡ በቂ ግንዛቤ በመፍጠር የአገልግሎቱ ተጠቃሚ እንዲሆኑ ማድረግ ይገባልም ብለዋል። እንግዲህ በዋናነት አሁን የተወሰኑ የምርመራ አይነቶች ላይ ነው ይሄ ላቦራቶሪ አገልግሎት የሚሰጠው። የሚፈለጉት ወይም ቅድሚያ የሚሰጣቸው ሁሉንም የምርመራ አይነቶችን መስጠት የሚያስችል የህክምና ቁሳቁሶችን ኢኩዊፕመንትስ ማሟላት ያስፈልጋል። ከዛ በተጨማሪም ተጨማሪ ግብዓቶች ያስፈልጋሉ። የበለጠ ዲጂታላይዝ ማድረግ ያስፈልጋል። ከዛም በላይ ደግሞ የራሱ ህንፃ ያስፈልገዋል እና በህንፃ የራሱን ህንፃ መገንባት ያስፈልጋል። ለዚህ ከሚመለከታቸው አካላት በተለይ ከጤና ሚኒስቴር እና ከህብረተሰብ ጤና ኢንስቲትዩት ጋር በጋራ የምንሰራ ይሆናል። እንዲሁም ተጨማሪ ህክምና ቁሳቁሶችን የህብረተሰብ ጤና ኢንስቲትዩት እንዲሰጠን እንግዲህ ጥያቄ እያቀረብን ያለ ነው። ስለዚህ ራሱን የቻለ ህንፃ ውስጥ የተሟላ አገልግሎት እንዲሰጥ የሚያስችሉ ስራዎችን መስራት አስፈላጊ ነው የሚሆነው። ከህብረተሰቡ አንፃር ህብረተሰቡ ያው አሁን ይሄንን ላቦራቶሪ እየሰጠ ያለውን የምርመራ አገልግሎት ግንዛቤ እኛም ፈጥረን ህብረተሰቡም ይሄ አገልግሎት እንዳለ አውቆ ለምርመራ አስፈላጊ ጉዳዮች ሲኖሩ ፈጥኖ ወደዚህ ላቦራቶሪ የመምጣትና ተገቢውን የምርመራ አገልግሎት እንዲያገኝ ያስፈልጋል። ስለዚህ ሁሌም ይሄ ላቦራቶሪ ከህብረተሰቡ ጋር ነው የህብረተሰቡን ጤና እውን ለማድረግ የሚሰራ ነውና ከህብረተሰቡ ጋር የበለጠ ተቀናጅቶ መስራት ያስፈልጋል ማለት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ሳሮ አብድላ የተመረቀው ላቦራቶሪ እንደ ሀገር 33ኛ መሆኑን ገልጸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በአንድ ሆስፒታልና በአንድ የላቦራቶሪ ማሽን ስራ ጀምሮ በአሁኑ ወቅት ግዙፍ ተቋም መሆኑን ገልጸዋል። ዛሬ የተመረቀው ላቦራቶሪ እንደ ሀገር 33ኛ ላቦራቶሪ እንደ ክልል ደግሞ ቅርንጫፍ ሳይሆን የሪጅናል ላቦራቶሪ ወይም ክልላዊ ላቦራቶሪ
ሆኖ የሚያገለግል የተመረቀ ነው ማለት። የአንድ ላብራቶሪ መመረቅ ከላብራቶሪ ባሻገር ሰፊ ትርጉም አለው። ለምሳሌ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ሲጀመር የዛሬ 100 ዓመት በአንድ ሆስፒታል በአንድ ላብራቶሪ ነበር የተጀመረው። በጊዜ ሂደት ስራዎችን ሲጨምር፣ አንዳንዱ ሲቀንስ፣ ቦታ ሲቀያየር እንዲህ እያለ ከጤና ሚኒስቴር በፊት ማለት ነው ዛሬ ባለበት ደረጃ ላይ ደርሷል። ትልቅ ግዙፍ ለሀገር የሚጠቅም ተቋም ሆኗል። ይህም ዛሬ የተመረቀው ላብራቶሪ ረጅም መንገድ የሚጓዝ ነው ብለን እንጠብቃለን። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በ3 ዋና ዋና ዘርፎች የህብረተሰቡን ጤና ለመጠበቅ እየሰራ መሆኑን የገለጹት ዶክተር ሳሮ አብድላ የድንገተኛ ጤና አደጋን ለመከላከል የሚያስችል የቅኝት ስራ፣ አይበገሬ የጤና ስርዓት የመፍጠርና የተለያዩ በሽታዎችና የጤና ክስተቶች ምርምር የማድረግ ስራዎችን እንደሚሰራም ተናግረዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አሁን ባለበት ሁኔታ 3 ትላልቅ ዘርፎችን ይዞ ለማህበረሰባችን በየትኛውም የኢትዮጵያ ጫፍ ላይ ያለው የማህበረሰብ ክፍል በቀጥታና በተዘዋዋሪ የህብረተሰቡን ጤና እንዲጠብቅ የራሱን አስተዋጽኦ እያደረገ ያለ ተቋም ነው። የመጀመሪያው የድንገተኛ ጤና አደጋ ክስተት ሲፈጠር ወይም ደግሞ ወረርሽኝ ሲከሰት ያንን ወረርሽኝ ለመመከት የሚያግዝ አቅም ማደራጀት፣ አደረጃጀት ማዋቀር፣ በጤና ድርጅት እንዲሁም ደግሞ በማህበረሰብ ደረጃ አደረጃጀት ፈጥሮ ቅኝት መስራት፣ አደጋው እንዳይፈጠር የመከላከል ስራ መስራት፣ ከተከሰተ ደግሞ ምላሽ መስጠት፣ እንዲሁም ሪዚሊየንት የምንለው አይበገሬ የጤና ሲስተም እንዲፈጠር ድጋፍ ያደርጋል። የአንበሳውን ድርሻ የሚወስደው የክልል የህብረተሰብ ጤና ኢንስቲትዩት እና የጤና ቢሮ ኃላፊዎች እንዲሁም ደግሞ በተዋረድ ያሉ አመራራት እና የጤናው ሴክተር ሰራተኞች ቢሆኑ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር ጋር በመሆን ይሄንን ስራ ይሰራል። ሌላኛው ቅድሚያ የሚሰጣቸው የተለዩ በሽታዎች እና የጤና ክስተቶች ላይ ምርምር ማድረግ ነው። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የጤናውን ዘርፍ የልማትና ኢንቨስትመንት እቅድ ለማሳካት በሀገር አቀፍና በክልል ደረጃ የሚገኙ የህብረተሰብ ጤና ላቦራቶሪዎችን መገንባት፣ በቴክኖሎጂ ማዘመንና ጥራት ያለው የምርምር አገልግሎት እንዲሰጡ ማድረግ ወሳኝ በመሆኑ ጥራት ያለው ወቅታዊ የምርምር አገልግሎትን በማረጋገጥ የበሽታዎች ቅኝትና የወረርሽኝ ምላሽ አሰጣጥን በመደገፍ ችግር ፈቺ የጥናትና ምርምር ስራዎችን በመስራት የህብረተሰቡን ጤና ለመጠበቅና ህይወት ለመታደግ በቅንጅት እየተሰራ መሆኑን ተናግረዋል። ጤናው ዘርፍ ልማት ኢንቨስትመንት እቅድ ለማሳካት በሀገር አቀፍ በክልሎች ደረጃ የሚገኝ የህብረተሰብ ጤና ላቦራቶሪዎች መገንባት፣ በቴክኖሎጂ ማዘመን፣ ጥራት ያለው የላቦራቶሪ ምርመራ አገልግሎት እንዲሰጡ ማድረግ ወሳኝ መሆኑ ይታመናል። በአሁኑ ሰዓት በዓለማችን ህዝብ ከፍተኛ የጤና አደጋዎች በተለይም ወረርሽኝ፣ ጸረ ተዋሲያን መድኃኒት የተላመዱ ተዋሲያን ድንበር የለሽ እንደመሆናቸው ዛሬ በይፋ ያስመረቅ ነው የማዕከላዊ ኢትዮጵያ ክልል ህብረተሰብ ጤና ላቦራቶሪ ተላላፊ በሽታዎችን በፍጥነት የመለየት ዞኖቲክ በሽታዎችን በማስቆም የሚረዳን ዋን ሄልዝ አፕሮችም እንዲሁም በማጠናከር ረገድ የሚታዩ ጉድለቶችን ለመሙላት ወሳኝ ሚና አለው። በተለይም ጥራት ያለው ተአማኒና ወቅታዊ የምርመራ አገልግሎት በማረጋገጥ የበሽታዎች ቅኝትና የወረርሽኝ ምላሽ አሰጣጥን በመደገፍ ችግር ፈቺ ጥናትና ምርምር ስራዎች በመስራት ከሁሉም በላይ የህብረተሰቡ ጤና ለመጠበቅ ህይወት ማዳን ስራዎችን በመደገፍ ወሳኝ ሚና ይኖረዋል። በክልሉ ተወዳዳሪ ጤና ተቋማት ቢኖሩም ክልላዊ ብሎም ሀገራዊ የጋራ ላቦራቶሪ፣ ዘመናዊ የላቦራቶሪ ግንባታና የመመርመሪያ ማሽን ባለመኖሩ ናሙናዎች ወደ አዲስ አበባና ሐዋሳ ተልኮ ታካሚዎች ውጤቱ እስኪደርስ ለቀናትና ሳምንታት በመጠበቅ ለከፍተኛ ጉዳት ይዳረጉ እንደነበር የገለጹት አቶ ሳሙኤል ዳርጌ የላቦራቶሪው ስራ መጀመር ከዚህ ቀደም በዜጎች ላይ ይደርስ የነበረውን ስቃይና እንግልት በማስቀረት ተገቢውን ቀልጣፋ የሕክምና አገልግሎት እንዲያገኙ ያግዛል ብለዋል። ክልል ውስጥ በሀገር አቀፍ ደረጃ ተወዳዳሪ ጤና ተቋማት ከከፍተኛ እስከ መካከለኛ ያሉት ቢሆንም ክልላዊ ብሎም ሀገራዊ የጋራ የሆነ ላቦራቶሪ ተቋም ባለመኖሩ ክልሉን በተግባሩ ሙሉ እያደረገው አልነበረም። ክልሉ ላለፉት 2 ዓመታት በክልላችን ዘመናዊ ላቦራቶሪ ግንባታ እና
የመመርመሪያ ማሽኖች ባለመኖራቸው ብዛት ያለው ናሙና ወደ አዲስ አበባና ሐዋሳ ሲላክ የቆየ ሲሆን ታካሚዎች ውጤት እስኪደርሳቸው ለቀናት፣ ሳምንታት ለመጠበቅ ይገደዱ ነበር። ይህም በአገልግሎት ሰጪው ላይ ባልሆኑ ችግሮች ከፍተኛ የሆነ ጫና ሲፈጠርበት ቆይቷል። ከዚህም በላይ ተገልጋዩ ፈጣን አገልግሎት ባለማግኘቱ እንደ ግለሰብ ህመሙ በወቅቱ ምላሽ ባለማግኘቱ ከጉዳቱን ባለፈ ለህልፈት ይዳርጋሉ። እንዲሁም እንደ ተቋም ተላላፊ የሆኑ በሽታዎች ፈጣን ላቦራቶሪ ልየታ ባለመስራታችን ችግሩ እንደሚከፋ ይታወቃል። በአሁኑ ሰዓት ላቦራቶሪ ስራ ሙሉ ለሙሉ ሲጀምር HIV/AIDS ቫይረስ መጠን ምርመራ የመድኃኒት ፍቱንነትን ለማረጋገጥ የሚረዳው የአብዮት ካምፓኒ ምርት የሆነውን የሞለኩላር ቴስቲንግ PCR ማሽን ሰብሳራን PLC ከተገጠመ በኋላ HIV/AIDS ቫይረስ መጠን ቫይራል ሎድ ቴስቲንግ ምርመራን በማስጀመር ከዚህም የነበረውን ግልት ያስቀረ ሲሆን በቀጣይም የጨቅላ ህጻናት የአይዲ ሄፓታይተስ ቢ እና ሲ ቫይረስ የማህፀን በር ጫፍ ካንሰር ምርመራን ጨምሮ ሌሎችም ምርመራዎችን ማድረግ በሚያስችል ሁኔታ ላይ እንደ ክልል እንገኛለን። ላብራቶሪው በሙሉ አቅሙ በሁሉም ስፔሻሊቲዎች በብቃትና ፍትሐዊነት አገልግሎት እንዲሰጥ ማስቻል፣ የላብራቶሪ አገልግሎትን ለህብረተሰቡ ጤና አደጋዎች ቅኝት ምላሽ፣ ለጥናትና ምርምር እንዲሁም መረጃን ለውሳኔ መጠቀም በሚያስችሉ ሁኔታ ለማደራጀት ዘመኑ የሚጠይቀው የላብራቶሪ ቴክኖሎጂና ግንባታ እጅግ አስፈላጊ በመሆኑ እነዚህን ሊያሟላ የሚችል ዘመናዊ ላብራቶሪን ለመገንባት በቀጣይ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እንደሚሰራ ተናግረዋል። የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ኢንስቲትዩቱ የድንገተኛ አደጋዎች ቅኝት ዝግጅትና ምላሽ፣ የህብረተሰብ ጤና ላብራቶሪ፣ የጤና ምርምር ስርዓትና ቴክኖሎጂ ሽግግር እንዲሁም ክልላዊ የጤና መረጃ አስተዳደር ማዕከል በሚሉ ዳይሬክተሮች ተደራጅቶ እየሰራ መሆኑን ገልጸው በክልሉ ለሚከሰቱ ወረርሽኞች ጥራት ያለው የላብራቶሪ ውጤትን በወቅቱ ማቅረብ፣ ውጫዊ የላብራቶሪ ጥናት ቁጥጥር አገልግሎት በሁሉም ጤና ተቋማት እንዲኖር ማድረግ፣ የላብራቶሪ ምርምር ጥራቱን በጠበቀ መልኩ እንዲካሄድ የአቅም ግንባታ ስራ መስራትና ፕሮግራምን መሰረት ያደረጉ የተለያዩ የላብራቶሪ ምርምር አገልግሎቶችን መስጠት የኢንስቲትዩቱ ዋና ተግባር ናቸው ብለዋል። ተቋሙ የድንገተኛ አደጋዎች ቅኝት ዝግጁነትና ምላሽ፣ የህብረተሰብ ጤና ላብራቶሪ፣ የጤና ምርምር ስርዓትና ቴክኖሎጂ ሽግግር እንዲሁም ክልላዊ የጤና መረጃ አስተዳደር ማዕከል በሚሉ ዳይሬክተሮችና የክልሉ የቅርንጫፍ ላብራቶሪዎችን ጨምሮ እንዲደራጅ ተደርጓል። በተለይ የህብረተሰብ ጤና ኢንስቲትዩት ላብራቶሪ ዋነኛ ተግባር የሆኑት በክልሉ ለሚከሰቱ ወረርሽኞች ጥራትና ታማኝነት ያለው የላብራቶሪ ውጤት በወቅቱ ማቅረብ መቻል፣ ውጫዊ የላብራቶሪ ጥራት ቁጥጥር አገልግሎት በሁሉም የጤና ተቋማት እንዲኖር የማድረግ፣ የላብራቶሪ ምርመራ ጥራቱን በጠበቀ ሁኔታ ለማካሄድ የአቅም ግንባታ ስልጠናዎችን የመስጠት እንዲሁም ፕሮግራምን መሰረት ያደረገ የተለያዩ የላብራቶሪ ምርመራ አገልግሎቶችን መስጠት በዋናነት ለዘርፉ የተሰጡ ኃላፊነቶች ናቸው። በክልሉ የህብረተሰብ ጤና ላብራቶሪ ማቋቋምና በአስፈላጊ ቁሳቁሶች ማደራጀት የህብረተሰቡን ጤና ለመጠበቅ ወሳኝ መሆኑን የተናገሩት ዋና ዳይሬክተሩ ይህ የህብረተሰብ ጤና ላብራቶሪ በደም ውስጥ ያለን የኤችአይቪ/ኤድስ መጠን ለመመርመር፣ የጨቅላ ህጻናት የኤችአይቪ/ኤድስ ተጋላጭነት ልየታን ከእናት ወደ ልጅ እንዳይተላለፍ ቀድሞ ለማወቅና ለመከላከል አቅም የሚፈጥር ከመሆኑም በተጨማሪ ለማህፀን በር ጫፍ ካንሰር ምርመራ፣ ለጉበት በሽታ ምርመራና ሌሎች የበሽታ አይነቶችንም በመመርመር የህብረተሰቡን ጤና ለመጠበቅ ያግዛልም ብለዋል። ለማዕከላዊ ኢትዮጵያ ክልል የህብረተሰብ ጤና ላብራቶሪ ማቋቋም በአስፈላጊ ቁሳቁሶች አቅምን ማሳደግ የመሰረተ ልማትና የቁሳቁስ ላይ የሚደረግ የኢንቨስትመንት ብቻ ሳይሆን የህብረተሰቡን ጤናን ከበሽታዎች ስጋት ለመጠበቅ ወሳኝ እርምጃና ጠንካራ የህብረተሰብ ጤና ስርዓት ለመገንባት የማዕዘን ድንጋይ ሆኖ የሚያገለግል ነው። በዚህም በአዲስ ክልል ለቀረብንለት ህዝባችን አገልግሎቱን በመስጠት እምነት የማሳደግና የጤና አገልግሎት ተደራሽነትን ችግሮች በመፍታት ዛሬ ወሳኝ እርምጃ ለህዝባችን የማዕዘን ድንጋይ ሆኖ ሊያገለግል የሚችል ላብራቶሪ በከፊል በውስን የምርመራ ስራዎች ላይ እውን ማድረግ ችለናል። ዛሬ በይፋ ያስጀመርነው የህብረተሰብ ጤና ላብራቶሪ የሞለኪውላር ላብራቶሪ ምርመራዎችን ማለትም በደም ውስጥ ያለን የኤችአይቪ/ኤድስ ቫይረስ መጠን መመርመር፣ የጨቅላ ህጻናት የኤችአይቪ ተጋላጭነት ልየታ፣ ከእናት ወደ ልጅ የሚተላለፈውን ለመከላከል ቀድሞ ለማወቅ አቅም የሚፈጥርና የማህፀን በር ጫፍ ካንሰር ምርመራ፣ የጉበት በሽታ ምርመራ፣ ሌሎች የኮቪድ በሽታን ጨምሮ ከዚህም በተጨማሪ የውሃ ማይክሮባዮሎጂ እና ጥራት ምርመራ፣ ከዚህም ውጪ ለተቋማት ውጫዊ የጥራት ቁጥጥር አገልግሎቶችን ለመስጠት እነዚህን ሁሉ ያካተተ የምርመራ ስራ ነው ዛሬ ያስጀመርነው።